በጣም ፊቴ ሰው ጉድ እስከሚል ድረስ ቤት ባለቤቴም አለች ሁሉም ልጆቹ ምንድነው ይሄ ነገር መፍትሄ ጠፋ እስከሚሉኝ ድረስ እግዚአብሔር የተመሰገነው። ይሄን መድኃኒት ከወሰድኩ በኋላ በጣም ኖርማል ነኝ። በቃ አዱኛ ወልደ ጻዲቅ እባላለሁ። አዲስ አበባ ነዋሪ ነኝ እና የስኳርና የኮሌስትሮል የደም ግፊት በሽተኛ ነበር። የሚወሰድ ኪኒን ለ25 ዓመታት ያህል ስጠቀም ነበረ። ሐኪም መስፍን እዚህ ሲቲ ሞል 5ኛ ፎቅ ላይ መጥቼ የሰጡኝን መድኃኒት ለ4 ወር ያህል ስከታተል ቆይቼ በፊቴ ላይ የሚያሳክከኝን ቁጭ ስልም ስተኛም ሌሊት ሁሉ ቀንም ራሱ ምግብ ስበላ ሁሉ የሚያሳክከኝ ፊቴ ላይ የነበረው በሽታ ሙሉ በሙሉ ተወግዶልኛል። እግዚአብሔር የተመሰገነ ይሁን። በሳቸው መድኃኒት ማለት ነው። በፊት እንቅልፍ አልተኛም። አሁን ይሄን መድኃኒት ከወሰድኩ በኋላ ቀን እንኳን ሌሊት ቀርቶ ቀን ብተኛ እንቅልፍ እንደ ልቤ ነው የምተኛ። ይሄን መድኃኒት ከመውሰዴ በፊት በስፔሻል ሐኪሞች ድረስ ቀርቤ የተለያየ የሚቀባ መድኃኒት ሰጥተውኝ በፊት ላይ ለዚህ ለሚያሳክከኝ ሰጥተውኝ ምንም አይነት እንዲያውም አባሳብኝ እንጂ የተሻለኝ ነገር የለም። ግን ይህን መድኃኒት ከወሰድኩ በኋላ እግዚአብሔር የተመሰገነ ይሁን። በእውነት ሙሉ በሙሉ ጤነኛ ነኝ። አሁን የሚያሳክከኝ የለም። ደህና ነኝ። እግዚአብሔር የተመሰገነ ይሁን። እነዚህ አይነት በሽታ ያለባቸው ሰዎች ይህን መድኃኒት ቢጠቀሙ የተሻለ ለውጥ እንደሚያገኙ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ስላገኘው ነው። በላይ ላይ የነበረውን ነገር ችግር ሁሉ ስለቀረፈልኝ ነው። ይህንን ነገር ሌሎቻችሁን ብትጠቀሙ የተሻለ ለውጥ እንደምታገኙ እርግጠኛ ሆኜ የምናገር። እናመሰግናለን። እግዚአብሔር ይስጥልኝ። እንኳን ደስ ያሉት። እንኳን አብሮ ደስ አለ።